ምን የተፈጠረ ምን ያደረጋችሁ? ለምን ታስጨንቃላችሁ? እንዴት ተፈጠረ? እሱ ነው ያለው። ምንድነው? ፖሊስ ይበል ታሳስሪ ያመጣሽ ምን ማለት ጓል መሰለኝ ነበር። ምን እያደረጉ ማለት ይሄን ፖሊስ ምን ማለት ነው? ምን ማለት ነው? ሙባ ራሱን ጠይቀው። ሙባ ምን እያደረግክ ነው? ምን ማለት ነው? ምን ማለት ነው? ቆይ ምንድነው ችግር ከኔ? ምንድነው እሱ ለምን ባለቤት ነው እሱ አይደለም እኮ እኔ እኔ ካንተ ምንም ችግር የለኝም። አይደለ እንደ እየጎተትክ የምታመጣው አንተ አይደለ እየጎተትክ የምታመጣው እኔ ነው አመጣለሁ። ችግር እና ምንድነው ችግር? እሷንም ጎትቼ አምጥቼ ይሄን ሁሉ ነገር ያበላሽው ወደ ራሱ ተመለስ። ምን አይነት ሰው ነህ? ቆይ አንተ ሙባ ምንም አይነት ሰው ነው ነህ። ምንም አይመለከትም። ስለዚህ ምንም ልሁን ይሄኛል መሰሪ ነህ። በጣም መሰሪ ነህ። ምን ልመታዬ ነው? አንተ ጓደኛዬ ነህ። ልመታዬ ነው? አንተ ጓደኛዬ ነህ። አንተ ወዳጅ ነህ። ወዳጅ ነህ። የኔ ወዳጅ ነህ። አንተ ዝም አትበሉ። ምን አለ ከወዳጅም በላይ ወንድም ነኝ። አንተን ያወኩ ቀን ምን አለበት? እኔ ማለት ነው ላይ ከወዳጅም በላይ ወንድም ነኝ። አይደለም ቢገባ ማለት ነው። ማነው እሱ? ታስገድደኝ ያመጣችው ሰው ታስገድደኝ የለበሰውን አይተህ መገመት ትችላለህ። ማን አንተ? አሳይ መታወቂያ ሳላይ ነው ለዚህ ማለት ቀበለ ስለለበስክ እኮ የህግ አካል ላትሆን እኮ ትችላለህ። ናይ እንዴ ህግንማ እንደዚህ ማውራት የለብህም። ረጋ ብላው ነው መታወቂያ ሳይ እንነጋገራለን። ከዛ መጀመሪያ ነው መረጋጋት ያለብህ። ያውራ ተው ጥሩ ምስክር ይሆነኛል። እንደው ሌላ ችግር ውስጥ ነው የሚገባው። አሁን ማውራት ይችላል። ችግር የለውም። ለምንድን ነው የተጠራሁት? ንገረኝ፣ መልስልሃለሁ። ምንም ችግር የለውም። ምክንያቱም የህግ አካልና መታወቂያን አሳይተኸኝ አሁን ልናወራ እንችላለን እናንተ። ከዛ ውጭ ግን ምንም እንትን የሚለን ነገር የለም። እኔ እንደው ምስተሃል በቃ ትክክለኛ ውሳኔ ነው የወሰንኩት። ገና ማሳየክ ጎበዝ ብዬ ገና በደንብ ነው ማሳየክ። ጎበዝ በጣም ጥሩ ብዬ እኔ የልጆች አባት ላይ ፖሊስ አመጣሽ አይደለ? የህግ ሰው አመጣሽ አይደል? ብራቮ። ምን ማትረባ እንዴ! እኔ የመታኝ ነኝ። ምንድነው? እኔን ምትሲያስ ነው። እኔን ምትሲያስ ነው። አሁን አባ ለኔ ፖሊስ ታመጣለህ? ለኔ ፖሊስ ወንድም አይደለም? ለኔ ፖሊስ ታመጣለህ? ሙቤ እኔን ነው ናይ እኔን ህግ ፊት ነኝ እኔ እኮ እኔን ህግ ፊት ቶ ህግ ምናምን ቶ ይቅር። አንተ ለኔ ጠላት ትሆናለህ ሙቤ። ይሄ እኮ ጠላትነት አይደለም። ናይ ውስጤን እያወቅ እንዴት አደረገኝ? ስንት ነገር አላሳለፍንም እኔ እና አንተ። ነገር በችግር